የስራችንን አይተን ይህ ስራ ቀላል ስራ አልነበረም። አመቶች ከጁላይ በኋላ ስንለያይ ብዙዎቻችሁ እንዴት እንደምንገናኝ ምን እንደምላችሁ ታውቃላችሁ። ብዙ ስራዎችን በደንብ አስረንም ብለን በአሁኑ ሰዓት ደርሰናል። የስራ ባልደረቦች፣ የስራ አስኪያጅ ኮሚቴዎች በጠቅላላ እዚህ ውስጥ አሉ። ስራ አስኪያጅ ኮሚቴዎቹ ቀላል ስራ ሰሩ፣ ኃይለኛ ስራ ሰርተው ነው ይሄ ነገር እንዲሳካ ያደረጉ። ታንኪው እንድትሏቸው ፈልጋለሁ። ቀላል ነገር አይደለም። ብታበረታቷቸውም ደስ ይለኛል። ያ ሁሌ የምለው ነገር አዳዲስ ፊት ሳይት በተለይ ወጣቶች ሳይት በጣም ደስ ይለኛል። ብዙዎቻችን ስራውን ሰርተናል ብለናል፣ እየደከምን ነው። እናንተ ማየት ያለባችሁ የእኛ ተተኪዎች እንደሆናችሁ ማወቅ አለባችሁ። ለዚህ ነው እኛ የምንጨቀጭቃችሁ። ስሩ 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 የምንላችሁ። እስኬጁዋል አውጥቶ መንጌ የሚናገረው ኢንቮልቭ አድርጋችሁ የነገ ተተኪዎች መሆናችሁን ለመግለጽ ነው። ይሄ ደግሞ የእናንተ ኃላፊነት ነው። እናንተ ናችሁ የእኛ ተተኪዎች። ስለዚህ ስራውን መስራት አለባችሁ። ሳሰሩ እዚህ አካባቢ የመድረሱ ቻንሱ ለእናንተም ፌር አይሆንም። እየሰራችሁ ስናያችሁ ደግሞ በደስታ እዚህ ቦታ ገብታችሁ እንድትሰሩ እኛ እንፈልጋለን። ብዙውን ነገር እንግዲህ የስራ ባልደረቦቼ ተናግረውታል። እኔም ስላልሰማሁኝ መደጋገም ስለማልፈልግ ያ ፕሮሚስ ባደረግንላችሁ መሰረት ላስቲክ ዩኒፎርም አዘጋጅተን ነበር። ላስቲክ በጊዜ ስላልደረሰ ሌላ ዩኒፎርም ገዝተን ነበር የሰጠናቸው። ዲሲዩ ለሁሉም ቲም የሚበቃ ዩኒፎርም የላስቲኩ ደርሶልናል፣ ተዘጋጅቷል። አሁን ልንወጣ ስንል ዩኒፎርም እንሰጣቸዋለን። ስንሰጣችሁ በቲም ነው የምንጠራው። በቲም ስንጠራ ጥቁር ባግ ነው እዛ ውስጥ ያለው። ጥቁር ባግ ነው ያለው። ሄዳችሁ አንዱን ባግ ብቻ ፒክ አድርጋችሁ ነው የምትሄዱት። ከዛ ጋር ሁለት የፓርኪንግ የስቴዲየም ፓርኪንግ ማቆሚያ ፍቃድ እንሰጣችኋል። ስለዚህ የደረሳችሁን ማሊያ ብቻ የደረሳችሁን ይዛችሁ ትሄዳላችሁ። ከፈለጋችሁ እናንተ በኋላ ውጭ ሆናችሁ ማሊያውን መለዋወጥ ከፈለጋችሁ እንለዋወጣላችሁ። ከዛ ሌላ እዚህ ላይ ቆማችሁ ለእኔ ቢጫ ነው ለእኔ አረንጓዴ ነው የሚባል ነገር የለም። ሁሉም ከለሩ የተለያየ ነው። ያንን ቲክ እያደረጋችሁ ትሄዳላችሁ ማለት ነው። እና ብዙ መደጋገም አልፈልግም። እንኳን ደህና መጣችሁ። ነገ ነው ዋናው ሰርጋችን። ሰርጋችንን በደንብ ደግሰን ህዝቡን በሰላም ማሰናበት አለብን። ዲሲፕሊን ከእኛ ነው መጀመሪያ ያለብን። ዲሲፕሊን ከእኛ ነው መጀመሪያ ያለብን። ባሉ ሌላው ባሉ